በፍቅር የወደዳችሁት ወይም የከጀላችሁት ሰው አንዳንዴ ለትዳር እንደማይሆን የምታውቁባቸው ምልክቶች አሉ ማለት ነውና እነኚህ ነገሮች ከራሳችሁ የህይወት እነኚህ ባህሪ ያለባቸው ሰዎች በህይወት መታረም አይችሉም ወይም ደግሞ እስከ ወዲያኛው በእንደዚህ አይነት ባህሪያቸው ይኖራሉ ማለት አይደለም። ይህንንም ደግሞ ትኩረት ልንሰጥበት ይገባል ማለት ነው። ስለዛ ሰው ለማወቅ ከፈለግን ያ ሰው ሲቆጣ ምን አይነት ምላሽ አለው፣ በአመጽ ነው ወይ በውይይት ነው ወይ ነገሮችን የሚፈታው የሚለውንም ማወቅ እንችላለን ማለት ነውና ሌላኛው ሐሳብ ደግሞ ከቤተሰቦችና ከጓደኞች ጋር ያለውን ግንኙነት ምን ይመስላል የሚለውንም ማየት እንችላለን ማለት ነው። ወደ ትዳር ደግሞ በመንፈስ ሳይዘጋጁ በስሜት ተነሳስተው የሚገቡ ከሆነ ትዳራቸው ላይም ዋጋ ያስከፍላሉ ማለት ነው። ሌላኛው ሐሳብ ደግሞ ተትብሽ አንቺ ትብሽ የሚባል ነገር ይታይበታል ማለት ነውና ለትዳር የማይሆኑ ሰዎች ግን ከተጋቡ በኋላ ይህንን ባህሪ እያየንባቸው እንኳን በትዳር ውስጥ ብንኖር ያ ትዳር እንደማይቀጥሉ የሚያሳዩና የሚያረጋግጡ ምልክቶች ናቸው ማለት ነውና መስዋዕትነት የማይከፍልና የትዳር አጋሩን ስሜት የማይረዳ ሰው ረጅም ጉዞ ይቀጥላል ማለት የማይቻል ነው ማለት ነውና ይሄ ባህሪ ያለበት ሰው ለትዳር ዝግጁ ያልሆነ ወይም ደግሞ በትዳር ውስጥም ቢሆን ለዛ ትዳር ሰላም ያለው ሰው አይደለም ማለት ነውና ይሄ መጀመሪያ የምናይበት ምልክት ነው ማለት ነው። ሰዎች ያው ተጋብተው እንኳን ትዳር ላይ ቢሆኑ እናይባቸው ቅናት ነው። ይሄ ከልክ ያለፈ ቅናትና መቆጣጠር ነገሮችን እናይባቸዋለን ማለት ነው። በትዳር ላይ ከልክ ያለፈ ቅናት፣ ከልክ ያለፈ መቆጣጠር ጭራሽ እልህ ውስጥ ሊከት ይችላል ሌላኛውን ወገን ማለት ነው። ሚስት ባሏን ከልክ ባለፈ ሁኔታ የምትቆጣጠር የምትቀናበት ከሆነ ጭራሽ ባል ወዳላሰበው መንገድ እንዲወጣ ነው የምታደርገው ማለት ነው። ባልም እንደዛው ሚስትን በጣም የሚቆጣጠራት ከሆነ በጣም የሚቀና ከሆነ እሷ ወዳላሰበችው መንገድ ነው የሚገፋፋት ማለት ነው። ፍላጎት የሌለው ሰው የቤተሰብን ቢገነባ ልጆች ቢወልድም እንኳን በኢኮኖሚም ቤተሰቡን ይጎዳል። በፍቅር ስም ይሄንን ባህሪያቶች እያየን ያንን ሰው ሳይታረም ወይም ደግሞ ባህሪያቶቹን እያወቀን የምንገባ ከሆነ እንደማንቀጥለው ማወቅ መቻል አለብን ማለት ነው። የመነካካት ነገር ልታይባት ትችላለህ ወይም ልታይበት ትችላለሽ። የት ነሽ አይደል? እንደነኚህ አይነት ሐሳቦችን ልናይባቸው እንችላለን ማለት ነውና አንዳንዴ